እንኳን ወደ ይፍቱ ሚዲያ ዩቲዩብ ቻናላችን በሰላም መጡ። በዚህ ቻናል አዝናኝ፣ አነቃቂና አስተማሪ የሆኑ ማህበራዊ ጉዳዮችን የምንዳስስ ሲሆን እኔም አዘጋጅና አቅራቢ ሀናው በርሱ ከእናንተ ጋር ቆያለሁ። ሰላም የይፍቱ ሚዲያ ተከታታዮቻችን፣ ዛሬ ደግሞ ወደ ልዩ ኢቨንትስ ጎራ ብለን የሰጠነውን መረጃ መልሰን ለእናንተ ለማካፈል መጥተናል። ይሄኛው ኢቨንት ላይ እንግዲህ የቻልነውን ያክል አጠር ያለች መግለጫ ለመስጠት ሞክረናል። ውይይት እንዴት ተጀመረ፣ እንዴት መጣ፣ ሂደቱስ ምን ይመስላል፣ እንዴት ነው የሚዘጋጀው የሚለውንና ስንት አይነት ፕሮጀክት አለው፣ በዛ ላይ ደግሞ ማዘዝ ለሚፈልጉ መግዛት ለሚፈልጉ ደግሞ ያለውን ኢንፎርሜሽን አቀብለናል። ለእናንተም እዚሁ ዩቲዩቡ ላይ የምናስቀምጥ ይሆናል ተመልካቾቻችን። በተጨማሪም ደግሞ ተጠቅመው ካርታውን ለውጥ ያመጡ በሌላ ኢቨንት ላይ ተገናኝተን ካርታውን ተጠቅመው ቤተሰባቸው ላይ ምን አይነት ኢፌክት እንዳመጣ የሚነግሩን ሰዎችም አሉ። ቪዲዮን እስከ መጨረሻው ተከታተሉት። እኔ በጣም አትረፍ ያለው ከዚህ ኢቨንት። ይሄ ልዩ ኢቨንት እንግዲህ በወር መጨረሻ አርብ ላይ የሚቀርብ ነው። እናንተም አጋጣሚውን ካገኛችሁ ብትሳተፉ ጥሩ ነው። ተከታተሉት። ውይይት ይባላል። ካርታይ ከምን ተነሳው እንዴት እዚህ ደረስኩ የሚለውን ነገር ብዙ ጊዜ ስለ ትምህርት ስለ አስተማሪ እየተጠቀሰ ነበር። የአስተማሪ ልጅ ነኝ። እናቴም አባቴም አስተማሪዎች ናቸው እና በጣም የምኮራበት የምወደው ነገር ነው እና እኛ ቤት ውስጥ ምን ይደረግ ነበረ፣ የሆነ ነገር ሲኖር የቤተሰብ ስብሰባ እየተባለ ይወራ ነበረ። ኤቭሪ 2 ዊክስ ሀሳባችን ይወሰዳል፣ ወይም ያለንን ኮምፕሌን እሱ ታላቅ አላከበረም፣ እሱ እንደዚህ አላረገም ምናምን የሚሉትን የልጅ ኮምፕሌኖች ሳይቀሩ እናታችን ሰብስባ ትሰማ ነበረ እና ያ ነገር በጣም ካደግን በኋላ በእርግጥ ጠፍቷል። ግን ያንን ባህል ከቤዝ ይዤ መጣሁኝ እና እዚህ ስመጣ ሰዎች ጋር ቁጭ ብሎ መግባባት፣ ማውራት፣ እንደዚህ ታይም የመፈለግ ከጓደኛ ጋር ጊዜም ሰጥቶ ማውራት ያን እድል አላገኘሁኝም። ሳያቸውም ብዙ በቃ እኔ ባደግኩበት በመጣሁበት ነገር ሄጄ ሳይ ነገሮች በጣም በቃ ክፍተትና ፕሮብለም መስለው ተሰሙ እና ብዙ ነገሬን እናቴ ጋር ነበር ቬንት ማደርገው እና ይሄ ነገር ፕሮብለም ካለ ለምን መፍትሄ አይፈለግበትም? ይሄ ሀገር ይበልጡናል ብዬ ያሰብኩባቸው ነገሮች ሰፖርት ግሩፕ፣ ቴራፒ ምንላቸው ነገሮች አሉን። እኛም በባህላዊ ወይ ግን ኦፕን ሆነን የምናወራበት ፕላትፎርም አለ ብዬ አላምንም እኔ በራሴ ማለት ነው። እና ለምን እነዚህን ነገሮች ወደ ኮሚኒቲ አላስገባም በሚል ውይይት ካርታን ጀመርኩኝ። ስጀምር ግን አደልቶኝ ስለጀመርኩኝ ከሪሌሽንሽፕ ጀመርኩኝ። ሰዎች ዴቲንግ ሪሌሽንሽፕ ውስጥ ሆነው ትዳር ውስጥ ሆነው ለምንድን ነው ቶሎ የሚለያዩት? አንድን ሰው ካወቅ ነው መቻቻል የሚለው ኮንሰፕት እኔ ጋር ይሰራል። አክሰፕት መደራረግ ነው። ጉድለትህ በስቶብኝ ካየሁትና ይሄን ነገር አክሰፕት አድርጌ መኖር እችላለሁ ብዬ ካልኩኝ የሚያጋጨን ነገር ይኖራል ብዬ አላስብም። ምክንያቱም አክሰፕት አድርጌዋለሁ ብዬ ስለማምን ማለት ነው። ግን ሰዎች ምን ይላሉ ብዬ በቦታው የሚኖሩት ሰዎች ምን ይላሉ ብዬ ሳስብ ኩዌስቸነር ሰጥቼ ዴቲንግ ላይ ያሉ፣ ትዳር ውስጥ ያሉና እንደዚህ ዴት እያደረጉ ያሉ ሪሌሽንሽፕ ውስጥ ግን ወደ ትዳር ያልተሻገሩ ሰዎችን በ3 ካታጎሪ አድርጌ ያ ኩዌስቸነር ተመለሰልኝ። ሰዎች ትዳር የሚባለው ኮንሰፕት ውስጥ ሲገቡ ከመግባታቸው በፊት እነዚህ ነገሮች ማየት አለባቸው የሚሉ እነዛን ነገሮች በጥያቄ መልኩ አዘጋጅቼ ለኛም ኮሚኒቲ እንዲወራ ሙሉ አማርኛ የኮንቨርሴሽን ካርታ ሰራሁ። ጥያቄና መልስ ሳይሆን መነሻ ሀሳብ ነው። ያን መነሻ ሀሳብ የፈለጉት ቶፒክ እንዲያወሩና ያ ፓርትነር ትክክለኛ ለኔ ነው ወይ፣ ትዳርም ከሆነ ደግሞ በምን መልኩ ልታገስ ወር ደግሞ በምን መልኩ ላግዛት፣ በምን መልኩ ላግዘው የሚለውን ሂንት እንዲሰጣቸው ብዬ ሙሉ የአማርኛ ኮንቨርሴሽን መነሻ ሀሳብ ያለው ሰርቻ መጣሁኝ ማለት ነው። እንደ ሰከንድ ፕሮጀክት ደግሞ ምን አሰብኩኝ፣ ጓደኛ ጌት ቱጌዘር ሲኖር፣ ግራጁዌሽን ሲኖር፣ አሁን እንደውም በዓል እየመጣ ነው፣ ቴንክስጊቪንግ እንደዚህ ሲሆን ደግሞ ስንሰበሰብ ስለምን አናወራ? ለምን ሰፖርት አንደራረግም? ምናልባት እኔ ያለፍኩበት አት ኤርሊ ኤጅ መጥቼ እዚህ ያለፍኩበትን ስትራግል እኮ ሰምባዲ አልፎበት ነበር። ግን
እኔ መጣሁበትን ኢንቫይሮንመንት ያንን ስለማያውቀው ወይም ደግሞ እዚህ ያልነገረኝ ሰው ስለነበረ በጣም ወድቄ ተነስቼበት ነበር። ግን ብሰማው ኖሮ ኦኬ this is ስታወራ የነበረው ብዬ ማለት እችላለሁ ብዬ ስል ሁለተኛውን ፕሮጀክት ለፋሚሊ ኤንድ ፍሬንድስ የሚለውን ሰራሁኝ ማለት ነው። ይሄኛው የአማርኛውን ቨርዥን ስላላመጣሁት ነው። 2 ሙሉ አማርኛ ቨርዥን ሰራሁኝ። ከዛ ምን አይነት ፊድባክ አገኘሁኝ? አማርኛ እናወራለን ግን ማናነብ ሰዎች አለን የሚለው ጥያቄ ሲመጣ እሱን በመስራት ላይ ያለው ብዙዎቹ ደግሞ ከልጆቻችን ጋር ማውራት እንፈልጋለን አሉ። ስለዚህ ሁለቱን አጣምሬ ልሰራ የምችለው እነዚህን ሪፕሪንት ስሰራ አማርኛና እንግሊዘኛ አድርጌ ስሰራ ከዛ ደግሞ የቲኔጀር ልጆችን ጨመርኩበት ማለት ነው። ቲኔጀር ልጆችና ወላጆች ይሄም እንዲሁ ኩዌስቸነር ተበትኖ ልጆችን ከወላጆቻችሁ ጋር ምን ማውራት ትፈልጋላችሁ? ሐሳቦች መነሻ ሐሳቦች ስጡን። ወላጆችን ደግሞ ከልጆቻችሁ ጋር ምን ማውራት ትፈልጋላችሁ? ሐሳቦችን ስጡኝ ብዬ እነሱን ደግሞ በዚህ መልኩ ለሁለት ከፍዬ ልጆች ወላጆቻቸው የሚጠይቁት ወላጆች ደግሞ ልጆቻቸው የሚጠይቁት ሶስተኛ ፕሮጀክት ሰርቼ መጣው። ስቲል ቻሌንጁ አለ which is ውይይት ጭቅጭቅና ንትርክ የሚመስላቸው ሰዎች አሉ። ያንን ነገር ለማስረዳት አሁን ውይይት የሚለውን እንደ ብራንድ ማስገባት ስለፈለኩኝ ውይይት ጨዋታ የሚል ካርታ አራተኛ ፕሮጀክት ይዤ መጣሁ። ያ ደግሞ ምንድነው? ብዙዎቹ ኢትዮጵያዊ ይዘት ያላቸው ናቸው። ምንም እንኳን እዚህ ተወልደው አድገውም ሊሆን ይችላል። ኢትዮጵያም ሆኖ አዲስ አበባ ኖሬ እኔ ፋሲል ግንብን ያየሁት በጣም ሪሰንትሊ ነው፣ ዲያስፖራ ሆኜ ሲሄድ ማለት ነው። እና እንዲህ አይነት ነገሮችን በምስል እየገለጽን ግን ፈን ነው አት ዘ ሴም ታይም ማውራት እንችላለን። ስለ ፋሲል ግንብ ምልክት አድርጌ ጌም ካደረግን በኋላ ባይ ዘ ዌይ እሱ ነገር እኮ ብለህ ወሬ ትጀምራለህ። ገባ? ያ ወደ ውይይት ይቀየራል በሚል እንደዚህ አይነት ነገሮችን ኢትዮጵያዊ ነገሮችን እየጠቀሱ እንዲያልፉ አድርጌ አዘጋጅቻለሁ። ሶ አራቱም ፕሮጀክት አሉ እና ትልቁ አላማዬ ውይይት ማህበረሰባችን ውስጥ መግባት መቻል አለበት። በልዩነት ማመን አለብን። አክሰፕት እንድንደራረግ መተዋወቅ መቻል አለብን ብዬ አምናለሁ እና እነኚህን ነገር ማስነጽመኝና ካርታዎቹ ማርኬት ላይ ያሉ websra.com ዌብሳይት ላይ መግዛት ትችላላችሁ፣ ኦርደር ማድረግ ትችላላችሁ። ያው በኋላ ደግሞ ስናወራ ያሉትን ኢንፎርሜሽን ማግኘት ትችላላችሁ። አመሰግናለሁ። I made it. Of course. Thank you, Hannah. የዛሬ 2 ወር ኢትዮጵያ ኮሚኒቲ ዩኒቨርሲቲ የነበረ ጊዜ አንዷ የህቴ ልጅ ፋይናንስ ሽልብን ፍራንስ እሷ ገዛች እኔም ገዛሁኝና ለኔ 2 ነው የገዛሁት። አንዴ ትንሽ ጊፍት የሚሆነው ብዬ ማለት ነው። My friends she was struggling with her daughter 13 ዓመቷ ነው። ቲኔጅ ራሷን አይሶሌት እያደረገች በር እየዘጋች ማለት ነው። ስለዚህ ይሄንን ሞክር ያልኳት ኦኬ ፍራይዴ ለምን አትጫወትም? she said oh my god መቲ ሆናለሁ። I said listen እንግዲህ ያው እኔም ደግሞ አካዳሚ ያለ አይደለ give it a month እና ኢቫሉዌት አድርጊው። ይሄን ኢምፕሊመንት አድርገሽ ኢቫሉዌተር ቢሄቪየር እና let me know ዛሬ ምንድነው 31 መቼ ነው የተገናኘነው? ኦገስት 31 ኤግዛክትሊ ዛሬ ጧት ደውላ ኦኬ አሁን ንገሪኝ ሪፖርት አድርጊኝ አልኳት። you know what አለች ኢቭን ከባሌ ጋር እሱ እንግዲህ ለሀገር ሰው ነው እሱ ኢትዮጵያ ነች እሱንም ራሱ ኢንቮልቭ አድርገ ነው በጣም ፋሚሊያችን we're happy አለች። Thank you. እና ሶሻል ሚዲያ ግን አቲ ብላ ለዛ ነው ኢሜልሽን ፈልጋለሁ ደውልልሽ ያልኩት ለዛ። Oh thank you. እና ዝምታው ለከዳ ባህላችንን ስንፈትሽ መገናኛችንና መሰብሰቢያችን ውስጥ ሁሉ ደስ የሚል መወያያና መተዋወቂያ የሚሆን ስርዓት ተቀምጧል። ታሪካችንን ያለ ንግግርና ያለ ውይይት ነጥለን ማየት አንችልም። ዘመኖቻችን ሁሉ ውብ የሆኑ ውይይቶች የተካሄደባቸው አዳራሾች ናቸው። ታዲያስ የኛ ጊዜ ስልጣኔ የመጣንበትን ባህል እንድናሻሽል እንጂ እንድንተው ያደርገንም። ኑ በውይይት ካርድ ጥብቅ የሆነውን ግንኙነትና ቤተሰባዊነትን እንፍጠር።